እንኳን ወደ ማትማቲክስ ግሬድ 9 ቻፕተር 1 ፓርት 2 በደህና መጣችሁ። ባለፈው ቪዲዮአችን ሴት የሚለውን ጀምረን ነበር። ሴት በሚለው ላይ a collection of well defined objects ወይም ደግሞ elements ነው ብለን ነበር ያየነው። ከዛ ደግሞ ኤክሰርሳይዝ 1.1 ሰርተን ወደ ሁለተኛ ፓርት ተሸጋግረናል ማለት ነው። በዛሬ የማሳያችሁ ደግሞ set description የሚለውን እናያለን ማለት ነው። set description የሚለውን እናያለን ማለት ነው። ይሄንን ቀላል ነው፣ በቀላሉ አሳያችኋለሁ። ባለፈው እንዳየነው ኤ የሚለውን ሴት ዲስክራይብ ሳረግ በዚህ መልኩ አሳይቻችሁ ነበር። 1 2 ኢ እንደዚህ አድርጌ በከርል ብሬስ አስቀምጬው ነበር ማለት ነው። ይህንን አንዱ መንገድ ነው፣ ሴት ዲስክራይብ ስናደርግ አንዱ መንገድ ነው። ዛሬ ደግሞ የተለያዩ አጻጻፍ ስልቶች አሉ፣ እነሱን አሳያችኋለሁ ማለት ነው። እነሱን አሳያችኋለሁ ሴት እንዴት አድርገን እናስቀምጣለን ማለት ነው። ሴት can be described in the following ways ብሎ ይጀምራል። የመጀመሪያው ምንድነው? ቨርባል ሜቶድ። ቨርባል ሜቶድም ኢንፎርማልም ቢሆን እያየነው ነበር። ለምሳሌ አንድ ክላስ ውስጥ ያሉትን ቦይ የሆኑ ተማሪዎች ብለን ነበር። ይህንን ለራሱ ኢን ቨርባል ዌይ የተጻፈ ሴት ነው ማለት ነው። ወይም ደግሞ a collection of students in one class የሚለውን ማለት ነው። In this method the well-defined description of the elements of the set is written in an ordinary English statement from in words ማለት ነው። in words form ሲጻፍ verbal method ይባላል ማለት ነው። ወይም ደግሞ statement form ይባላል ማለት ነው። for example እዚህ ጋር ኤግዛምፕል ላይ አለ the set of whole numbers greater than 1 and less than 10, the set of even numbers less than 100, the set of odd numbers greater than 10. እንደዛ እያደረግን the set of composite numbers, the set of prime numbers or the students in one class እያልን ስንጠቀም we are using the formal English word ወይም ደግሞ የእንግሊሽ ስቴትመንት እየተጠቀምን ነው ማለት ነው። በዚህ መልኩ የሚጻፍ ሴት ከሆነ ምንድነው የሚባለው? ቨርባል ሜቶድ ወይም ደግሞ ስቴትመንት ፎርም ይባላል ማለት ነው። the set of students in this mathematics class አያችሁ፣ the set of students in this mathematics class የሚለው ነው። ይሄንን ቨርባል ሜቶድ አንዱ ወይ ነው። ሁለተኛ ላይ ያለው ደግሞ ሊስቲንግ ሜትድ። እንግዲህ በዚህ በሊስቲንግ ሜትድ የሚለውን ሙሉ ለሙሉ ሊስት ማድረግ እንችላለን፣ ወይም ደግሞ ፓርሻል ሊስቲንግ ይባላል። በሌላ ስሙ ሮስተር ሜትድ ይባላል። ሮስት ማድረግ ማለት ነው። ኮምፕሊት ሊስቲንግ ከሆነ ሙሉ ለሙሉ ለምሳሌ all even numbers less than all positive ልበላቸው ለኮንቪኒየንስ እንዲጠቅመኝ ፖዚቲቭ ለማለት ነው። all positive even numbers less than 10 ካልኩኝ ለምሳሌ እንዴት አድርጌ ማስቀመጥ እችላለሁ? ሴት ኤ ከፍትና is equals to እንደዚህ አድርጌ 2 ከዛ 4 6 ከዛ 8 less than 10 ስላልኩኝ ደግሞ እዚህ ጋር ይህንን ኢንክሉድ አላረገውም ማለት ነው። less than 8 ይህንን ይሆናል ማለት ነው። ይህንን ኮምፕሊት ሊስቲንግ ይባላል። ለምን? ሁሉም ነምበሮችን ፖዚቲቭ የሆኑትን ኢቭን ነምበሮች ነገር ግን less than 10 የሆኑትን ሙሉ ለሙሉ ስለጻፍኩኝ ኮምፕሊት ሊስቲንግ ይባላል። ኮምፕሊት ሊስቲንግ ለምሳሌ less than 100 or less than 1000 ብላችሁስ ሁሉም ነምበሮች ሊስት ልታረጉ ነው። ወደ 500 የሚጠጉ ቁጥሮች ሊስት ታረጋላችሁ ማለት ነው። ይሄንን ሊስት ማድረግ ስለማትችሉ ፓርሻል ሊስቲንግ ወይም ደግሞ somehow ሊስት ታረጉና ከዛ ጀነራላይዝ የሆነ አይዲያውን ታስቀምጣላችሁ ወይም ፎርሙላ ታስቀምጣላችሁ ማለት ነው። in this method all elements of the set are completely listed
the elements are separated by commas or enclosed with set braces and are enclosed with set braces. ሶ ይህንን እንደዚህ እንዳደረኩት በኮማ ትለይቷላችሁ። ከዛ ደግሞ በብሬስ ውስጥ መቀመጥ አለባቸው ማለት ነው። Alright, example 2, the set of all even positive integers less than 7. ይህንን እንደሰራሁት ነው። ለዛን 10 አደረኩት እንጂ ለዛን 7 ነው ያለው። ሶ ይህንን ኮምፕሊት ሊስቲንግ ወይም ደግሞ ኮምፕሊት ሮስተር ሜትድ ተጠቅመናል ማለት ነው። ኮምፕሊት እዚህ ጋር ደግሞ ለምሳሌ the set of all vowel numbers vowel letters in the English alphabet is described in complete listing method as below 5 ቫውል ነው ያለን። ከዛ የተቀሩትን ኮንሶናንት ስለሆኑ እነኛ 5ቱን ሊስት አድርጓቸዋል ማለት ነው። ሁለተኛ ፓርሻል ሊስቲንግ ይባላል። ፓርሻል ሊስቲንግ ማለት ደግሞ somehow ሊስት ታደርጋለህ ከዛ ጀነራላይዝ የሆነ አይዲያውን ማስቀመጥ ማለት ነው። We use this method if listing of all elements of set is difficult or impossible እንዳልኳችሁ ለዛን 1000 ለዛን 10000 ብላችሁ ሊስት እያደረጋችሁ አትውሉም ማለት ነው። which is tedious ይሆናል ማለት ነው። አድካሚ ነው የሚሆነው። ሰው ምንድነው የሚደረገው እንዳልኳችሁ somehow ሊስት ማድረግ ከዛ የተቀረውን ጀነራላይዝ ማድረግ። elements can be indicated clearly by listing few of them የተወሰኑትን that fully describe the set ለሴቱን fully describe የሚያደርግ indicate የሚያደርግ ሊስቲንግ እንጠቀማለን ማለት ነው። for example እዚህ ጋር example 3 ነኝ use partial list method to describe the following sets ይላል the set of natural numbers less than 100 ይህንን ናቹራል ነምበር ነው የሚለን። ናቹራል ነምበር from 1 ይጀምርና ከዛ እስከ ፓዘቲቭ ኢንፊኒቲ ነው የሚሄደው። እንዴት እያለ ነው የሚሄደው? 1 2 3 እንደዛ እያለ ነው የሚሄደው ማለት ነው። ሶ ለዛን 100 ነው የሚለን። ለዛን 100 ስለሆነ 100ን ኢንክሉድ አያረግም ማለት ነው። ሶ ይሄንን እንዴት ታደርጋላችሁ? በኮማ ሰፓሬት ታደርጉትና ዶት 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 ብላችሁ እስከ 99 ያለውን ብላችሁ ማስቀመጥ ማለት ነው። ዶት ዶቱ የሚወክልን ምንድነው? በዚህ ጋር ብዙ ቁጥሮች አሉ ማለት ነው። በዚህ ጋር ብዙ ቁጥሮች አሉ ማለት ነው። ብዙ ቁጥሮች አሉ ማለት ነው። the set of whole numbers ስንስ the set of whole number ደግሞ ከዜሮ ይጀምርና እስከ ፓዘቲቭ ኢንፊኒቲ ነው የሚሆነው። ሶ ይሄንን የሚሄድ ከሆነ 0 1 2 ብለን ዶት ዶት ብለን መዝጋት እንችላለን። ይቀጥላል እያልን ነው። ሶ ወዴት ነው የሚቀጥለው? ወደ ፖዚቲቭ ኢንፊኒቲ ይሄዳል ማለት ነው። ሶ ይሄንን እዚህ ጋር እንደምታዩት ነው። ሁለተኛ ያለውም ደግሞ እዚህ ጋር እንዳጋጣሚ እኔ ከሁለት ነው ያቋረጥኩት። እሱ እስከ 3 አቋረጠና ሄደ ማለት ነው። ጥሩ ሐሳብ። አሁን ደግሞ ሶስተኛ ሜትድ አለ። ይህንን አብዛኛው ጊዜ ወይም ደግሞ አድቫንስድ እየሆናችሁ ስትሄዱ ወይም ደግሞ እድሜያችሁን እየጨመረ ክላሳችሁን እየጨመራችሁ ስትሄዱ ወደ 10ኛ 11ኛ 12ኛ ከዛ ደግሞ ዩኒቨርሲቲ እየሄዳችሁ ስትሄዱ ሴት በተደጋጋሚ ነው የምታገኙት። የምትጠቀሙት የዲስክሪፕሽን ሜቶዱ ደግሞ ሴት ቢልደር ሜቶድ ነው የምትጠቀሙት ማለት ነው። ሜቶድ ኦፍ ዲፋይኒንግ ፕሮፐርቲ ይላል። The set builder method is described by property that is its member must satisfy the common property. So ይሄንን ለምሳሌ በፋንክሽን የሚለውን ታገኛላችሁ። የሆነ ኮንዲሽን የሚያሟላ ፕሮፐርቲውን የሚያሟላ ነው የሚያስቀምጠው ማለት ነው። ሶ ለእያንዳንዱ መንበር ቴስት ስታደርጉ ኮንዲሽኑን የሚያሟላ ከሆነ በሴት ቢልደር ሜትድ ታስቀምጣላችሁ ማለት ነው። እዚህ ጋር ፎርሙ አለላችሁ። ኤክስ ይህንን ቨርቲካል ላይን ሰች ዛት ነው የሚነበበው። ሰች ዛት የሆነ ኮንዲሽን ይላል ማለት ነው። የሆነ ኮንዲሽን ይላል። ኤክስ እንዲህ ይሆናል። ሪፕሬዘንት የሚያደርገው ሪፕሬዘንት ኦፍ ዘ ኤሌመንት ኦፍ ዘ ሴት the condition that x satisfies x ይመጣል። ኤክስ የሆነ ኤክስ ይመጣል such that ይህንን ካሟላ ድረስ
ይህንን በዚህ ጋር ያለውን ከተሟላ ድረስ ማለት ነው። ይህንን እስከተሟላ ድረስ ኤክስን ቼክ እናደርጋለን ማለት ነው። ሶ እዚህ ጋር ያለውን ኤክስ የሚመጣው ሪፕሬዘንታቲቭ ኦፍ the element of the set the condition that x satisfies x satisfy የሚያደርገውን ኮንዲሽን እዚህ ጋር እናስቀምጣለን ማለት ነው። ሶ ይህንን ደግሞ brace write the representative of the element of the set, for example x, and then write the condition that x should satisfy after the vertical line or column መጠቀም እንችላለን ማለት ነው። Note: the set of natural numbers. The set of natural numbers, whole numbers, and integers are denoted by ይህንን የታወቀ ነው። ከድሮ ወይም ደግሞ ከሎወር ግሬድ ስትማሩት የነበረ ነው። ናቹራል ነምበር ከሆነ እንደነገርኳችሁ ከአንድ ነው የሚጀምረው። ሆል ነምበር ከዜሮ ይጀምራል። ኢንቴጀር ከሆነ ደግሞ ሆል ነምበር ፕላስ ኔጌቲቭ ናቹራል ነምበር። ለምንድን ነው ኔጌቲቭ ናቹራል ነምበር ያልኩት? ይህንን ፖዚቲቭ ነምበሮች ናቸው በናቹራል ነምበር ኢንክሉድ የሚደረጉት ማለት ነው። ይህንን በኔጌቲቭ ስናባዛው ናቹራል ነምበር ኔጌቲቭ ስናደርገው ምንድን ነው የሚሆነው? እነኚህን ቁጥሮች ከኔጌቲቭ 1 እስከ ኔጌቲቭ ኢንፊኒቲ ያሉትን ይይዛል። ከዚህ ወደዚህ ያለውን ደግሞ ሆል ነምበር ይይዝልኛል ማለት ነው። ይሄንን በኋላ እናየዋለን። ዩኒየን የሚለው ከዛ ሆል ነምበር ይሆናል ማለት ነው። ይህንን ምን ማለት ነው? ኢንተጀር ነው ማለት ነው። ይህንን ብቻ አይደለም። ለምሳሌ ፖዚቲቭ ሆል ነምበር ከተባለ ከአንድ ወደ ላይ ያለውን ማለት ነው። ይህንን ዩኒየን ትሉና ኔጌቲቭ 1 ዜሮ ታደርጋላችሁ። ከዛ ዩኒየን ይህንን ደግሞ ከዛ ደግሞ ፖዚቲቭ አይምን ኔጌቲቭ ሆል ናምበር ይሆናል ማለት ነው። ኔጌቲቭ ሆል ናምበር የሚባለውን ዜሮ ኔጌቲቭም ፖዚቲቭ ማለት ስለማንችል ከኔጌቲቭ 1 ወደ ግራ ያለውን ፖዚቲቭ ሆል ናምበር ሲባል ደግሞ ከ1 እስከ ፖዚቲቭ ኢንፊኒቲ ያለውን ይሆናል ማለት ነው። ከዛ ዜሮ ይህንን ደግሞ ዩኒየን ስናደርገው ዜድ ይመጣል which is ኢንቲጀር ይመጣል ማለት ነው። ኢንቲጀር ይመጣል ማለት ነው። Describe the following set using set builder method. አሁንም እንዳትረሱት description of sets የሚለውን ነው እያየን ያለ ነው ማለት ነው። ይህንን እንደ ተጨማሪ ከነገርኳችሁ ወዲያ አሁን እንትን እንየው ማለት ነው። ሴት ቢልደር ሜቶድን ወደዛ እንመለስና ኤግዛምፕሎችን እንይ። ሴት ኤ ከ1 እስከ 10 ይዞልኛል ማለት ነው። ኢን ተርምስ ኦፍ ሴት ቢልደር ሜቶድ ስጽፈው ምንድን ነው የሚለው? ኤክስ ሪፕሬዘንታቲቭን እጠቀማለሁ፣ ዌይተር ኮለን ወይም ደግሞ ቨርቲካል ላይን እጠቀማለሁ። ከዛ ኤክስ ኮንዲሽኑን አስቀምጣለሁ ማለት ነው። ይህንን ኤክስ የሚመጣው ኤክስ ምን እስከሆነ ድረስ ነው? ኤሌመንት ኦፍ ናቹራል ናምበር እስከሆነ ድረስ ነው። ይህንን ምን ማለት ነው? ለምሳሌ ይህንን መዳበሪያ ከሆነ እና በዚህ መዳበሪያ ማስቀመጥ የፈለኩትን ነገር ኮንዲሽን እጠቀማለሁ ወይም ደግሞ ልንገራችሁና እናንተ ታስቀምጣላችሁ ማለት ነው። ለምሳሌ ይህንን መዳበሪያ ኤ የሚባለውን መዳበሪያ መሙላት የፈለኩት በስንዴ ነው እና ገብስና ስንዴ ብሰጣችሁ ስንዴና ገብስ ብሰጣችሁ እዚህ ጋር መሙላት ያለባችሁ እዚህ ጋር ማስቀመጥ ያለባችሁ ነገር ምንድነው? ስንዴ ነው እዚህ ጋር መሙላት ያለባችሁ ብዬ ኦርደር ባረጋችሁ ምንድነው የምታደርጉት? ስንዴ ሆነውን ወደዚህ ታስገባላችሁ ማለት ነው። ስንዴ ሆነውን ወደዚህ ታስገባላችሁ፣ ገብስ የሆነውን ደግሞ ታወጡታላችሁ ማለት ነው። እዚህ ጋር ስታስቀምጡ ምንድነው ኤክስ such that x member of ምን እስከሆነ ድረስ ነው ወደዚህ የምትከቱት member of። ለምሳሌ ገብስ ስንዴ የሚለውን ኤስ ብጠቀም ደብሊው ነው የሚሆነው። ኮንፊዝ እንዳያደርጋችሁ ብዬ ነው። ዌይት ነው የሚሆነው።
ሶ ነምበር ኦፍ ኤስ እስከሆነ ድረስ እዚህ ጋር ትከታላችሁ። ኤክስ ሳች ዛ ኤክስ ምን እስከሆነ ድረስ የስንዴ መንበር እስከሆነ ድረስ እዚህ ጋር ትከታላችሁ ማለት ነው። ጥሩ ሀሳብ። እዚህ ጋርም ደግሞ ኤክስ ለምሳሌ ይህንን እንዳልኳችሁ ወይም ካርቶንም አድርጋችሁ ማሰብ ትችላላችሁ። ይህንን ካርቶን ኤ ከሆነ እዚህ ጋር የምትከቱት ናምበሮች ለምሳሌ እዚህ ጋር 100 ቢኖር 90 ቢኖር እንደዛ ብዙ ቁጥሮች ቢኖር እና ወደዚህ የምትከቱት ነገር ምንድነው? ከ1 እስከ 10 ያለውን ቁጥሮች ነው የሚይዘው። እዚህ ጋር ለዛን ኤክስ ወይም ኤሌመንት ኦፍ ናቹራል ነምበር እስከሆነ ድረስ ኤንድ ኤክስ ለዛን ስንት እስከሆነ ድረስ እስከ ለዛን 11 ከሆነ ነው እዚህ ጋር የምትከቱት ማለት ነው። ለምሳሌ ለዛን 20 ቢለን 18 እናስገባለን ማለት ነው እዚህ ጋር ኦርደር ያልተደረገ ነው ነገር ማለት ነው። በዚህ መልኩ ኮንዲሽኑ ሳቲስፋይ እስካደረገ ድረስ ኤክስን ቫልዩ ወደ ሴት ኤ ማስቀመጥ ማለት ነው። እዚህ ጋር ምንድነው እዚህ ጋር ያለውን ዲስክሪፕሽን እንዴት አድርገን ነው የምናነበው ለሚለው set A is equals to x such that x element of n, which is natural number, and x less than 11. We read this as A is the set of all elements of natural number less than 10 ብለን እናነበብ እንችላለን ማለት ነው። ሁለተኛ ያለውም ደግሞ let set B ይህንን የሚይዝልኝ ከሆነ which is ከዜሮ እስከ ፖዘቲቭ ኢንፊኒቲ የሚሄዱትን ነምበሮች this can be described in set builder method as follows ይጻፋል ማለት ነው። b x such that x element of integer ሆኖ የኢንተጀር ኤሌመንት ሆኖ x is non negative even integer እዚህ ጋር ነን ኔጌቲቭ ዜሮ ኔጌቲቭ ነው ፖዚቲቭ ነው። ኔጌቲቭም ፖዚቲቭም ልንለው አንችልም ማለት ነው። ኔጌቲቭም አይደለም ፖዚቲቭም አይደለም። ነን ኔጌቲቭ ማለት ፖዚቲቭ ነው ማለት አይደለም። ነን ኔጌቲቭ ማለት ፖዚቲቭ ነው ማለት አይደለም። ይህንን ከያዛችሁ ነን ኔጌቲቭ ሲለኝ ፖዚቲቭ ባይሆንም ኔጌቲቭ ስላልሆነ ዜሮም ይጨመራል ማለት ነው። ኢንክሉድ ያድርገዋል። ኤሌመንት ኦፍ ኢንተጀር ነው? የስ አዎ፣ ኢቨን ኢንተጀር ነው። ምክንያቱም ዲቫይድ ስናደርገው በሁለት ዜሮ ሪማይንደር ስለሚሰጠን ማለት ነው። ይህንን በዚህ ታደርጋላችሁ፣ እንደዚህ ይጻፋል ማለት ነው። ኤክስ ኤሌመንት ኦፍ ዜድ which is integer and x is non-negative even integer or 2 times x such as that 2 times x እያደረግን ነው ወደ b የምናስቀምጠው ማለት ነው። x ምን ቫልዩዎች ሲይዝልን እችን ትንሽ ክሊር ላድርግላችሁ መሰለኝ። ይህንን ምንድን ነው የሚለው ፎርሙላ ተሰጥቶናል። 2 times x የሚለውን ፎርሙላ ተሰጥቶናል። በዚህ መልቲፕላይ እያደረግን ነው ወደ ቢ የምናስቀምጠው። ቢ የሆነ ካርቶን ቢሆንና እዚህ ጋር መክተት የፈለግነው ነገር ምንድን ነው? የሚመጣልን ቫልዩ በሁለት እያባዛን ነው እዚህ ጋር የምንከተው። ይህንን ቢ ከሆነ ሴት ቢ ከሆነ ቢ የሚይዝልን የሚመጣውን ቫልዩ በሁለት እያባዛን ነው ማለት ነው። 0 times 2 0 ይሆናል። ስቲል ሜምበር ኦፍ ቢ ነው። እዚህ ጋር እንከተዋለን ማለት ነው። ታዝዣለሁ ማለት ነው። አንድ ሲመጣልኝ በሁለት አባዝቼ ስለማስቀምጠው ሁለት ይሆናል። እዚህ ጋር አለ፣ አሁንም እቀበላለሁ። 3 ከሆነ 6 እዚህ አካባቢ አለ። ለምን? ምክንያቱም 0 2 4 እያለ ስለሚሄድ ማለት ነው። እንደዛ እያለ ለምሳሌ እዚህ ጋር 5 ቢሆንስ ይሆናል። ስቲል እዚህ ጋር ከተዋለሁ ማለት ነው። ይህንን ኮንዲሽኑ ነው። ይህንን 2x ወደዚህ ያስገባዋለሁ። አዝለው ይህንን x የሚለውን ኮንዲሽን x 0 1 2 3 እስከ ተሰጠኝ ድረስ ማለት ነው።
ይህንን ኮንዲሽን ይሆናል። ኦር ቢ 2x such that x element of whole number which is እችን ሪፕሬዘንት አደረጋት ማለት ነው። 0 1 2 3 በሌላ አባባል ምንድን ነው የምንለው? ሆል ናምበር ነው የሚለው። ይህንን እንጠቀማለን ማለት ነው። ይህንን ኤክስፕላኔሽን ካየን አሁን ወደ ኤክሰርሳይዝ 1.2 እንግባ ማለት ነው። 1.2 እንግባ ማለት ነው። በዚህ ምንድን ነው የሚለን? ኤክሰርሳይዝ 1.2 describe each of the following sentences using verbal method ይላል። verbal method ሶስት ነገር አይተናል። አሁን ሳማራይዝ ላድርግላችሁ። የመጀመሪያው ቨርባል ሜትድ ወይም ስቴትመንት ሜትድ አይተናል። ስቴትመንት ፎርም አይተናል። ሁለተኛ ሊስቲንግ ወይም ደግሞ ሮስቲንግ ሜትድ ይባላል። ኮምፕሊት ኤንድ ፓርሻል ሊስቲንግ አይተናል። ሶስተኛ እና የመጨረሻ ደግሞ ሴት ቢልደር ሜትድ አይተናል ማለት ነው። ሴት ቢልደር ሜትድ አይተናል ማለት ነው። ኤስቢ ሶስቱም ታይፖች አይተናል ማለት ነው። ዲስክራይብ ኢች ኦፍ ዘ ፎሎዊንግ ዩዚንግ ቨርባል ሜትድ በመጀመሪያው በሰራነው መሰረት ስሩት ተብለናል። ይህንን ቀላል ነው። እንዴት ነው የምናደርገው? 5 6 7 8 9 ተከታታይ ቁጥሮች ናቸው። እንዴት አድርጌ መጻፍ እችላለሁ? A is the set of ኦድም ኢቭንም ስላለው ለምሳሌ ይህንን ኦድ ነው፣ ይህንን ኢቭን ነው። ሶ A is the set of natural number greater than 4 and less than 10 ማለት እችላለሁ። greater than 4 and less than 10 ማለት ነው። ኤክስ ደግሞ ምንድን ነው? ኤክስ ኤሌመንት ኦፍ ናቹራል ናምበር ሆል ናምበርም ማለት ትችላላችሁ፣ ኢንተጀርም ማለት ትችላላችሁ። ይህንን ኢንክሉድ ያደርገዋል። ነገር ግን በዚህ መልኩ አይደለም እንደተናገርኳችሁ በወርድ ለምሳሌ ኤክስ ኢዝ ብላችሁ ትጽፋላችሁ። ኤክስ ኢዝ ኤሌመንት ኦፍ ናቹራል ናምበር ዊች ኢዝ ግሬተር ዛን 4 ኤንድ ለስ ዛን 10 ብላችሁ ትጽፋላችሁ። ተመሳሳይ ይህንን 8 9 10 እያለ ነው የሚሄደው። ከ8 በላይ የሆኑትን ናቹራል ናምበሮች ማለት ነው። ይህንን እንዴት አድርጋችሁ ማስቀመጥ ትችላላችሁ? ኤክስ ኢዝ ኤሌመንት ኦፍ ሆል ናምበር ማለት ትችላላችሁ። ሆል ናምበር which is greater than 7 ማለት ትችላላችሁ። እዚህ ጋር ያለውስ 2 3 5 7 11 13 ይህንን ፕራይም ናምበር ይባላል። ፕራይም ናምበር የምታውቁ ከሆነ ምንድነው ፕራይም ናምበር የሚባለውን? ለምሳሌ እቺ ቢ የምትባለውን ፕራይም ናምበር የምላት ከሆነ ምን እስከሆነች ድረስ ነው? ለአንድ ቁጥር የሆነ ቁጥር አለ ለሱ ብቻ የምትካፈል ማለት ነው። ከራሷ ውጭ ለምሳሌ 2 ለ2 ይካፈላል፣ 2 ለ1 ይካፈላል። ይህንን 2 ብቻ ነው ያለው ማለት ነው። 2 ዲቫይደር ብቻ ነው ያለው። 1 ራሱ አለ፣ ከዛ ደግሞ ሌላ ቁጥር አለ ማለት ነው። 3 ከሆነስ ለራሱና ለ1 ብቻ ነው የሚካፈለው ማለት ነው። 3 ከሆነስ ለማ ይካፈላል? ለ3 እና ከዛ 3 ለ1 ስቲል ተመሳሳይ ፎርም ነው ያለው ማለት ነው። ይህንን ፕራይም ናምበር ይባላል። 5 ከሆነሳ 5ም እንደዛ ለራሱና ለ1 የሚካፈል ከሆነ ቢ ፕራይም ነች ብዬ ከወሰድኩኝ ለ2 ቁጥር ብቻ ነው የምትካፈለው። አንደኛዋ ለራሷ ነው፣ ሁለተኛ ደግሞ ሌላ ናት። እሱ ደግሞ ማን ነው? 1 ነው ማለት ነው። በራሷና በ1 ብቻ የሚካፈል ማለት ነው። ይህንን ምን ማለት እችላለሁ? በዋና አይዲያችን እሱ አይደለም። ይህንን ምን ማለት እችላለሁ? በቨርባል ሜትድ ስጽፈው the set of m which is prime numbers less than 14 ማለት እችላለሁ። less than 14 ማለት ነው። less than 14 ማለት እችላለሁ።
ለዛን 14 የሆኑትን ፕራይም ናምበሮች ወይም ደግሞ ፖዚቲቭ ፕራይም ናምበር ማለት እችላለሁ ማለት ነው። ምክንያቱም ኔጌቲቭ 2 ለራሱ ኔጌቲቭ ፕራይም ናምበር ሊሆን ስለሚችል ማለት ነው። ጥሩ። የመጨረሻው ዲ ላይ ያለው ከ1 እስከ 9 ነው። ይህንን ናቹራል ናምበር በተደጋጋሚ እያየነው ነው። ናቹራል ናምበር ሆኖ ነገር ግን ኦድ የሆኑትን እያመጣ ያለው ማለት ነው። ሶ ምን ማለት እንችላለን? E is the set of odd natural numbers, the set of all natural numbers ወይም ደግሞ the set of whole numbers ከዛ less than 100 ማለት እንችላለን። A is the set of odd መሆኑን እንዳትረሱ the set of odd whole numbers less than 100 ማለት እንችላለን ማለት ነው። less than 100 ማለት እንችላለን ማለት ነው። ሁለተኛ ላይ ያለው ደግሞ describe each of the following sets using complete and partial listing method if possible ነው የሚለን ኦፕሽን አለው። ከቻላችሁ ጻፉት ነው እያለን ያለው። የምንችለውን እናርግ። the set of positive even integer numbers below or equal to 10 ይለናል። or equal to ስለሚለን ኢንክሉድ እናደርገዋለን ማለት ነው። የሚገባ ከሆነ ኢንክሉድ እናደርገዋለን። the set of positive ነው የሚለን ፖዚቲቭ ሆኖ ኢቭን ናቹራል ነበር። ዜሮ እዚህ ጋር ይካተታል? አይሆንም። ለምን? ፖዚቲቭ ነው እያለኝ ያለ። ኔጌቲቭ ቢለኝ ግን ዜሮም ኢንክሉድ ማድረግ ይችል ነበር። ለምን? ኢቭን ስለሆነ ማለት ነው። ናምበርስ ቢሎው ኦር ኢኳል ቱ 10 ነው የሚለው ኢቭን የሆኑትን 2 4 6 8 10 ኢንክሉድ አደርገዋለሁ ማለት ነው። ኦር ኢኳል ቱ ስለሚለኝ ማለት ነው። ኮማ ማድረጋችሁ እንዳትረሱ። ከዛ ብሬስን ማድረጋችሁ እንዳትረሱ። ከዛ ደግሞ የሆነ ሴት የፈለጋችሁትን ኤም ከሆነ ኤም ማለት ይችላላችሁ፣ ኤም ይችላላችሁ ማለት ነው። ጥሩ። ይህንን ኮምፕሊት ሊስቲንግ ሜተድ ኤ ላይ ሰርተናል። the set of positive even natural numbers below or equal to 30 ነው የሚለው ፖዚቲቭ even natural numbers below 30 የሚለውን እስከ 30 ድረስ ያሉትን ሊስት ማድረግ ነው። ሊስት ማድረግ ይቻላል። ነገር ግን ትንሽ ከዚህ ስለሚበዛ ያንን ቀላል ስለሆነ ልተው። 2 4 እያላችሁ መሄድ ትችላላችሁ ማለት ነው። the set of negative integers የሚለው ያንን ሊስት ማድረግ አይቻልም። እንዴት እናድርገው ታዲያ ከተባለ ደግሞ ኔጌቲቭ ኢንተጀር ስለሚልን -1 -2 -3 ከዛ ዶት አድርጋችሁ መዝጋት ነው ማለት ነው። ፓርሻል ሊስቲንግ የሚለው ወደዚህ ይመጣል። ፓርሻል ሊስት እናደርጋለን። ይህንንም በፓርሻል ሊስት ማድረግ ትችላላችሁ። ፖዚቲቭ ኢቨን ናምበር አይደለም የሚለው 2 ማለት ትችላላችሁ። ከዛ 4 ትላላችሁ። ዶት አድርጋችሁ ኢኳል ቱ ስለሚል 30 ማለትም ትችላላችሁ። የሚበዛባችሁ ከሆነ ያን ያህል ብዙም ስላልሆነ ነው ሊስት ማድረግ ትችላላችሁ የሚላችሁ እንዲህ ማድረግ ትችላላችሁ ማለት ነው። the set of even natural numbers ከሆነ ይህንን ሊስት ማድረግ አይቻልም። even natural number ስለሆነ የሚልን ይህንን በፓርሻል ማስቀመጥ ትችላላችሁ ማለት ነው። ኔጌቲቭም ስላለ ለምሳሌ 2 4 ዶት ብላችሁ ወደዚህም ዶት ማድረግ ትችላላችሁ። -2 -4 እያላችሁ መሄድ ትችላላችሁ። ዶት መጨረሻው፣ ነገር ግን መጨረሻው ዶት እንዳትረሱ ማለት ነው። መጨረሻው ዶት የሚለው እንዳትረሱ ማለት ነው። ዜሮም መካከል አለ። ዶት እያደረጋችሁ እዚህ ጋር ኮማ ነው የሚያስፈልገን። ነገር ግን በሁለቱም ጫፍ ያለው ግን ዶት ማድረጋችሁ እንዳትረሱ። ምክንያቱም ፖዚቲቭም ኔጌቲቭም ብሎ ስላለየው ማለት ነው። the set of natural numbers less than 100 divisible by 5 በ5 አካፍላችሁ ሪማይንደር 0 የሚመጣላችሁ ዲቪዚብል ሲባል ሪማይንደር 0 መምጣት አለበት ማለት ነው። ይህንንም ሊስት ማድረግ ትችላላችሁ ለዛን 100 ስለሆነ፣ ምክንያቱም 5 አለ 10 አለ 15 አለ እንደዛ እያላችሁ እስከ 100 ነው የምትሄዱት ማለት ነው። ነገር ግን 100 ኢንክሉድ አታደርጉትም። ለምን? ለስዛን ስለሚል ማለት ነው። ሊስት ማድረግ ትችላላችሁ፣ ፓርሻል መሄድ ትችላላችሁ ማለት ነው። ከዛ ደግሞ ሶስተኛ ያለውን እኔ
ሊስት the elements of the following sets ሊስት ነው የምናደርገው። ይህንን ደግሞ ሊስት እናደርጋለን ማለት ነው። በሴት ቢልደር ሜትድ የተጻፈልንን ሊስት እናደርጋለን ማለት ነው። ሶ 3x ሆኖ ነገር ግን ኤክስ ኮንዲሽኑ አያችሁ፣ እዚህ ጋር ሪፕሬዘንታቲቭ 3x አለን። ለምሳሌ ዋይ ሪፕሬዘንታቲቭ ባደረገው እዚህ ጋር 3x ፎርሙላ አስቀምጣለሁ ማለት ነው። እዚህ ጋር ዋይ መክተት ትችላላችሁ። ከዛ ዋይ እዚህ ጋር ኤክስን እንዳለ ታስቀምጡታላችሁ ማለት ነው። ይህንን ጠቅለል ባለ መልኩ ለማሳየት ማለት ነው። እዚህ ጋር ሆል ነምበር ስታስገቡ ምንድን ነው የሚሆነው? ዜሮ ስታስገቡ ምንድን ነው የሚሆነው? ዜሮ ይሆናል። ጥሩ። ዜሮ ስታስገቡ ለምሳሌ እንደ ሴት ልክፈተውና ዜሮ ስታስገቡ ዜሮ ይሆናል። አንድ ስታስገቡ 3 ይሆናል። ሁለት ስታስገቡ 6 ይሆናል። ኮማ እያደረጋችሁ ከዛ 3 ስታስገቡ 9 ይሆናል። እንደዚህ እያደረጋችሁ ነገር ግን ይህንን ሊስት ማድረግ ስለማትችሉ እንዲህ ብላችሁ መዝጋትም ትችላላችሁ ማለት ነው። መዝጋትም ትችላላችሁ ማለት ነው። ኦልራይት ሁለተኛው ቢ ላይ ያለውም ደግሞ ይህንን ክሊር ላድርግላችሁና ቢ ላይ ያለው ኤክስ such that x element of natural number ሆኖ ነገር ግን በእነኚህ ቁጥሮች መካከል በ5 እና በ10 መካከል ለዛን ብቻ ስለሚል ሁለቱም ጫፍ ያሉትን ኢንክሉድ አናደርጋቸው። ናቹራል ናምበር ነው። ከ5 የሚበልጥ ምን አለ? 6 አለ። ከዛ 7 አለ፣ 8 አለ፣ 9 አለ። ሁለቱም ኢንክሉድ ማድረግ ስለማያስፈልግ ምክንያቱም ለዛን እና ግሬተር ዘን ስለሚል እንዲያርግ ያስቀምጣለሁ ማለት ነው። ይህንን ኮምፕሊት ሊስቲንግ ይባላል። ይህንን ደግሞ ፓርሻል ሊስቲንግ ይባላል ማለት ነው። ፓርሻል ሊስቲንግ ይባላል። ይህንን ካልን በኋላ ወደ መጨረሻው ጥያቄ እንምጣና አራተኛው ጥያቄ write the following sets using set builder method ይላል። ሴት ቢልደር ሜተድ ተጠቅመን እንዴት አድርገን ነው ይህንን መስራት የምንችለው? ቀላል። ይህንን ደግሞ መስራት እንችላለን ማለት ነው። ይህንን ክሊር ላድርግላችሁ። ይህንን ምንድን ነው የምናደርገው? 1 3 5 የሚለውን ፎርሙላ ስናወጣ እዚህ ጋር ያለ ቀላል ነው። ይህንን በናቹራል ናምበር ማስቀመጥ እችላለሁ ማለት ነው። ዶት ስላደረገ እስከ ኢንፊኒቲ ነው የሚሄደው ማለት ነው። ኤክስ ስላለው ኤክስ ከዛ ይህንን ጠቀማለሁ ሳች ዛ ኤክስ ኤሌመንት ኦፍ ናቹራል ናምበር ብዬ ማስቀመጥ እችላለሁ። ይህንን መዝጋት ነው ማለት ነው። ምንድን ነው የሚለው? ይህንን ኤክስ ወደ ሴት ኤ እናስገባዋለን። ለምሳሌ ይህንን ካርቶን ቢሆን ኤክስ ወደ እዚህ ካርቶን እናስገባዋለን as long as x ናቹራል ናምበር እስከሆነ ድረስ። ነገር ግን ይህንን ናቹራል ናምበር 1 3 5 ነው የሚለው 1 3 5 ስለሆነ እችን ልክፈታትና ላስተካክላት ማለት ነው። እዚህ ጋር ምን እላለሁ? እዚህ ጋር እቺ ላጥፋትና ኤሌመንት ኦፍ ናቹራል ናምበር ብዬ ከዛ ኤንድ ኤክስ ኢዝ ኦድ ማለት እችላለሁ ማለት ነው። ይህንን ዘጋሁት። አንደኛ ሜትድ ይህንን። ሁለተኛ ሜትድ ደግሞ ላሳያቸው። እንዴት ማድረግ እችላለሁ? ፎርሙላ አወጣለሁ ማለት ነው። ይህንን ልብ በሉ። እዚህ ጋር የምጠቀመው ምንድን ነው? ኤክስ ላለው የሚመጣልኝ 2x ፕላስ 1 ባረገውስ ወይም ደግሞ ማይነስ 1 እዚህ ጋር አያችሁ። ፎርሙላው ሪፕሬዘንት ያደርግልኛል ብዬ ነው እያሰብኩኝ ነው የምሰራው። ሪፕሬዘንት ያደርግልኛል ብዬ ነው የምሰራው። እናንተም ፈተና ቢሆን እንዲህ እያሰባችሁ ምንድን ነው ለነኚህ ናምበር ሪፕሬዘንት የሚያደርግልኝ? ለምሳሌ ይህንን
2x minus 1 ሪፕሬዘንት የሚያደርግላችሁ ከሆነ ሳች ዛት ኤክስ ምን ቢሆን ፕላስ ከሆነ ደግሞ ሆል ናምበር ማለት ትችላላችሁ። እኔ ደግሞ ኤሌመንት ኦፍ ናቹራል ናምበር ልበለው። ይህንን ፕላስ ያልኩትን ሆል ናምበር ማለት ይችል ነበር ማለት ነው። ሆል ናምበር ካልኩት ከዜሮ ይጀምራል። ናቹራል ናምበር ካልኩት ደግሞ ከአንድ ይጀምራል ማለት ነው። አንድ ሲሆን እዚህ ጋር አንድ ክተቱትና 2 ታይምስ አንድ ይሆናል። አይምን 2 ይሆናል። ማይነስ 1 ደግሞ አንድ ይመጣል። ጥሩ ሀሳብ። 2 ሲሆን 4 ማይነስ 1 3 ይሆናል። 3 ሲሆን 6 ማይነስ 1 5 ይሆናል። እንደዛ እያለ ይቀጥላል። በዚህ መሰረት አስቀመጥኩት። ለምሳሌ ይህንን ፕላስ ቢሆንስ ይህንን ሆል ናምበር አድርገዋለሁ። ሆል ናምበር ከስንት ነው የሚጀምረው? ከዜሮ። 0 ሲሆን 1 ይሆናል። 1 ሲሆን 3 ይሆናል። እንደዛ እያለ ይቀጥላል ማለት ነው። በሁለቱም መስራት ትችላላችሁ ማለት ነው። በሁለቱም መስራት ትችላላችሁ ማለት ነው። not the only way ማለት ነው። not the only way ማለት ነው። እዚህ ጋር እንምጣና ቢ 2 4 6 እና 8 እነኚህ ኢቭን ናምበሮች ናቸው። 2x መጠቀም እችላለሁ። 2x ማለት እችላለሁ። ሳች ዛት ለኤክስ የምሰጠውን ኤሌመንት ኦፍ ናቹራል ናምበር ማለት እችላለሁ። ኤክስ ኤሌመንት ኦፍ ናቹራል ናምበር ካልኩኝ ከዛ ደግሞ ሌላ ሪስትሪክሽን ያስፈልገኛል ማለት ነው። ሌላ ሪስትሪክሽን ያስፈልገኛል ማለት ነው። እንዴት ነው ሪስትሪክት ማድረገው? ምክንያቱም ከ8 በላይ መሄድ የለበትም ማለት ነው። እዚህ ጋር ኤንድ እና ኤክስ የምሰጠው ኤክስ በእነኚህ ኳልኩሌት አድርጌ ከ4 እንዳያልፍ ማድረግ እችላለሁ ማለት ነው። ለዛን 5 ማለት እችላለሁ ማለት ነው። ለዛን 5 ማለት እችላለሁ ማለት ነው። አያችሁ ቴክስ ለምሳሌ 1 ስሰጠው 2 ይሆናል። 2 ስሰጠው 4፣ 3 ስሰጠው ደግሞ 6፣ 4 ስሰጠው ደግሞ 8፣ 5 ደግሞ ከዛ በታች አድርገው ስላልኩት ፕሮቴክት አደረጉት ማለት ነው። ፕሮቴክት አደረጉት ማለት ነው። እያንዳንዱን እንዲህ እያደረጋችሁ መስራት ትችላላችሁ ማለት ነው። እንዲህ እያደረጋችሁ መስራት ትችላላችሁ ማለት ነው። ይህንን ዲ ያለውን በተመሳሳይ ነው የሚሰራው። እስከ 52 መሆኑ ብቻ ነው። እዚህ ጋር ያለው 1 4 9 16 5 የሚለውን ደግሞ ላሳያችሁ። እሺ ትንሽ እንዳይከብዳችሁ ብዬ ነው። ምክንያቱም ይህንን በስኩዌር ነው ሪፕሬዘንት የሚደረገው። ኤክስ ስኩዌር ከሆነ ለምሳሌ 1 ስትሰጡት 1 ነው፣ 2 ስትሰጡት 4 ነው፣ 3 ስትሰጡት 9 ከዛ 16 25 ይላል። የአምስቱን ቫልዩዎች ነው እየሰጠኝ ያለው። እዚህ ጋር ያለው ለምሳሌ እችን ብቻ ብቀይራት እንኳን ለራሱ ትሆናለች። ነገር ግን እዚህ ጋር ለዛን ኦር ኢኳልት ማለትም ይችላል። እንዴት ነው የሚሆነው? እዚህ ጋር ግልጽ አድርጌ ልጻፈው ማለት ነው። ኤክስ ስኩዌር ሳች ዛት ኤክስ ስኩዌር ወደ ሴቱን አስገባለሁ ማለት ነው። ሳች ዛት አዝ ሎንግ አዝ ኤክስ ምን እስከሆነ ድረስ ናቹራል ናምበር ሆኖ ነገር ግን ናቹራል ናምበር ብቻ አይደለም። ግን ላሳያችሁ አንድ ወይ ብቻ አይደለም። ምክንያቱም ኔጌቲቭ ከሆነም ስኩዌር ሲሆን ፖዚቲቭ ስለሚሆን ይመጣል። ይህንን ናቹራል ናምበር ከሆነ ከዛ ደግሞ ለስ ዛን ኦር ኢኳል ቱ 5ም ከሆነ 5ም ኢንክሉድ ያደርጋል ማለት ነው። ኤክስ ለስ ዛን ኦር ኢኳል ቱ 5ም ከሆነ ብዬ አስቀምጣለሁ ማለት ነው። እቺን ሪሙቭ ላድርጋትና ኤንድ ብዬ እዚህ ጋር ላያይዘው። ይህንን እንዲያደርጋችሁ ክሎዝ ማድረግ ማለት ነው። ኤክስ ስኩዌር ነው የምታስገቡት። ኤክስ ናቹራል ናምበር ከሆነ ከዛ ደግሞ ኤክስ ለዛ ኦር ኢኳል ቱ 5 እስከሆነ ድረስ። ይህን ብቻ አይደለም፣ ፖዚቲቭ ኢንቴጀር፣ ኔጌቲቭ ኢንቴጀር እያላችሁ ለምሳሌ ፖዚቲቭ ኢንቴጀር ከሆነ ከ1 እስከ 5 ያለውን ትሰራላችሁ ማለት ነው። ኔጌቲቭ ኢንቴጀር ከሆነ ከኔጌቲቭ 1 እስከ ኔጌቲቭ 5 ያለውን ይሆናል ማለት ነው። በዚህ መልኩ ዲ እና ዲ ኢ ኤፍ ትሰራላችሁ። ያልገባችሁ ጥያቄ ካለ ትጠይቁኛላችሁ። ኮሜንት ላይ አስቀምጡልኝ ማለት ነው። ትክክለኛ ለምሳሌ እዚህ ጋር ያለውን ትክክለኛ የዲ የኢ
ከዛ የኤፍን ትክክለኛ ሴት ቢልደር ሜትድ ሰርቶ ኮሜንት ላይ ያስቀመጠልኝ ጊቭ አዌይ እሰጣለሁ። ሰው በደንብ አድርጋችሁ አስባችሁ እዛ ስሩት። ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ፓርት 3 the nation of sets የሚለውን እናያለን። እስከነ ጥያቄዎቹን ነው እያየሁት ያለሁት። ሶስቱን ጥያቄ የሰራ ግን ጊቭ አዌይ እሰጣለሁ። ኮሜንት ላይ ጻፉልኝ የሶስቱን ጥያቄዎች መልስ ማለት ነው። ይህን ጥያቄ መልስ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ፓርት 3 see you